ቢሾፍቱ ኤርፖርት የዲዛይን ስራ አልቋል። ኮንሰልታንት ተቀጥሯል። ነገር ግን ከፋይናንስ ጋር የሚያያዝ ጉዳይ የሚያስነሳው አንዱ አርሶ አደሮች ለዚህ ልማት ስፍራቸውን ሲለቁ እነሱን የምናስተናግድበት መንገድ የራሱ የሆነ ችግር ነበረበት ከዚህ ቀደም። ያ እንዳያጋጥመን ፕሮጀክቱ ሳይጀመር ሙሉ በሙሉ አርሶ አደሮች ቦታቸውን ሲለቁ ኑሯቸው ሳይስተጓጎል አማራጭ ቤትና የኑሮ ዘዬ እንዲከተሉ ሰፊ ስራ ተሰርቷል። ሰፊ እጅግ የሚያኮራ ስራ ተሰርቷል። አርሶ አደሮች ደስተኛ ሆነው ኑሯቸው ተሻሽሎ ከወጡ እዚያ ቦታ የምንሰራው ኤርፖርት ዘርፈ ብዙ ጠቀሜታዎች ያመጣል። ኢትዮጵያ እስካሁን ባለው ሁኔታ ለውጭ በረራ የምትጠቀመው የቦሌ ኢንተርናሽናል ኤርፖርት ነው። ቦሌ ደግሞ አዲስ አበባ ስለሆነ ከፍተኛ አልቲቲዩድ ስለሆነ ከዚህ ራቅ ወዳለ ስፍራ የሚሄዱ አውሮፕላኖች በቂ ነዳጅ ነው ሊነሱ አያስችላቸውም እና የግድ ዋሽንግተን የሚሄድ አውሮፕላን ደብሊን አርፎ ነዳጅ መቅዳት ይጠበቅበታል። አሁን የመረጥነው ቦታ እነዛን ችግሮች የሚፈታ ነው። በቂ ነዳጅ ነው። በአንድ ጊዜ ረዘም ያለ ቦታ መጓዝ ይችላሉ። በመውረድና በመውጣት ያለውን ኮስት ያው መገመት ይቻላል። ከዚያ በተጨማሪ ከ100 ሚሊዮን ፓሴንጀር በላይ በአመት የሚያስተናግድ ስለሆነ በአፍሪካ የመጀመሪያው ትልቁ አየር መንገድ ብቻ ሳይሆን ትልቁ ኤርፖርትም ይሆናል ማለት ነው። ይሄ ኢትዮጵያ በቀጣይነት በአየር ትራንስፖርት ውስጥ ሀብ ሆነ አፍሪካ ውስጥ አፍሪካን ከተቀረው ኮንቲኔንት ለማገናኘት ያላትን መሻት ለማሳካት በእጅጉ የሚያግዝ ነው። ከለውጥ በኋላ በርካታ የማስፋፊያ ስራዎች ተሰርተዋል። ቦሌ ወደ 20 ከዛ በላይ ሚሊዮን ፓሴንጀርስ አሁን መጠቀም ይችላል። ቦሌ ላይ ግን ሞልቷል፣ አልቻለም። ከዛ በላይ ቶሎ ካልተዘጋጀን በቀር ከዚህ በላይ ማስፋት እድል ስለሌለ እንቆማለን። ያ እንዳይሆን አዲሱ ኤርፖርት በከፍተኛ ደረጃ የኢትዮጵያ ኢኮኖሚ የሚያግዝ ኢትዮጵያን ከዓለም ጋር የሚያገናኝ ለአፍሪካም ጥሩ ብስራት ይሆናል ተብሎ የሚጠበቅ ነው። ይሄም $10 ቢሊዮን ገደማ የሚገመት ኢንቨስትመንት ነው።